ዛሬ ደግሞ ምንድነው አሞራዎቹ የሚያተራምሳሉ? AYO ልሞት ነው ማለት አውቆ የጠፋን ሰው ማን ያውቃል? ለሚጠፋቸው ተናዳን ይጠፋቸው። ያናደርካት ደግሞ አንተ ራስህ ነህ እንዴ ባቢ? አዎ የምትለን ሰምተህ ባታናዳት ኖሩ። እኔ ምን ብዬ ነው ያናደድኳት? ንገረኝ እስቲ ምን ብዬ ነው ያናደድኳት? አባቢያጩ እጫዋለሁ አንተ ራስህ ምንም በማታውቀው ነገር ገብተህ ለሷ አግዘህ ትናገረኛለህ። አባቢያጩ እጫዋለሁ እጫዋለሁ ምንድነው ከሩ? ጀማል እኔንም ነደፈኝ መሰለኝ። ምን? ወይኔ አሁን ነድፎኛል። ወይኔ እኔንም ነደፈኝ። ወይኔ ጀማል ና በእናትህ እርዳኝ ና ጀማል። ምንድነው? ወይኔ ነደፈኝ ጀማል። ጉዶኛለሁ። ና አግዘኝ ጀማል። ና እርዳኝ ጀማል ና። እኔ እናንተ ግን ሁለታችንም የተገፋን ስለሆነ ጥሩ ካፕል የሚወጣ አይመስልም? ጥሩ ብቻ እንኳን አይደለም፣ እጅግ በጣም ጥሩ ካፕሎች ይወጣሉ። ስለዚህ ያረገዝኩት ልጅ ወደዛ አስወጣውና ሳራ ልጁ ምን አደረገ? ባያደርገኝስ? እሱ ምንም ባያረገኝስ? ክደቱን አስቤ እየተንገበገብኩኝ ልጁን ማሳደግ አልፈልግም። ከተሰራሽ ጀምሮ ያልታረምሽ አረም ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቢ እንዳልሄድ ይኛታል። ስንት ዓመት ሙሉ ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቅ ከምትሆን አረብ ሀገር ለሚስለው እሱም ልሰናበቱት ነው። አይዛባ አልተዛባ አላሁ አክበር
እንዴት ነሽ? ደህና ነሽ? ደህና ነኝ። ምን ሆናለሁ? ምን ነው ድምፅሽ ገዘገዘ? አኮርፈሽኛል እንዴ? ኧረ አላኮረፍኩም። ምንም ያስኮርፍ ነገር አለና አኮርፋለሁ። አይ ምናልባት በማታው ነገር ተናደሽ እንዳይሆን ብዬ ነው። በየቱ ነገር? ከጓደኛዬ ጋር ነኝ ምናምን ስልሽ ከሴት ጓደኛዬ ጋር። ታዲያ እኔ አንተ ከፍቅረኛ ጋር ብትዝናና እኔ ምን ቤት ነኝና ነው የምናደደው? እውነት? በአንተ ሆን ብለህ ነው እንድናደድ እንደዛ ያልከኝ? ኧረ አይደለም ሉሌ። ለማንኛውም ወድጄ ሳይሆን ተገድጄ ነው እንደዛ ያልኩሽ። እሺ በቃ ይሄንን ማወቅ ለእኔ ስለማይጠቅመኝ ይጠቅምሻል። ነገርኩህ። አይጠቅመኝም አልኩ። ይልቅ የደወልክበትን ጉዳይ ንገረኝ። ያስገደደኝ ሌላ ማንም ሳይሆን ሳሮን ነች። ምን? ሳሮን? አዎ አብረን ያደርነው። ኖ ተፌ፣ በፍጹም አታደርገው። ነገርኩሽ፣ ወድጄ ሳይሆን ተገድጄ አድርጌዋለሁ። ምን ማለት ነው እሱ ተገድጄ ማለት? ያ ሁሉ ጊዜ አድብተህ ኖር የፈለግከውን ነገር ካረክ በኋላ ነው? ሉሌ ስነ ስርዓት አትበል። ከባሏ ጋር ተጣልታን እንዴት ውስጥ እንዳለች እያወቅ የልብን ካደረስክ በኋላ ነው እንደዚህ የምትናገረው? እባክሽ ሉሌ፣ እኔ ምንም ያደረኩት ነገር የለም። ምን ማለት ነው እሱ ያደረኩት ነገር የለም ማለት? ስሚ፣ እንደዚህ የምታስቢ ከሆነ ይሄ በጣም ብልግና ነው። እኔ ሳሎን አንተ ነህ ባለጌ። ሰው በደካማ ጎኑ ገብቶ እንደዚህ አይነት ነገር ማድረግ አግባብ ነው ተፌ? ኧረ እባክሽን ተረጋጊ። ኧረ እባክሽ ሉሌ ተረጋጊ። አልረጋጋም። እሺ እንደፈለግሽ ማሰብ ትችያለሽ። እኔ ግን እንኳን እንደዚህ ልቤ እስኪጠፋ እየወደድኩሽ ቀርቶ ወትሮም ቢሆን እንዲህ አይነት ሰው አለ። ምን? እውነቴን ነው። ስሚ፣ ወትሮም ቢሆን እኔ የሰው ችግር ተጠቅሜ የራሴን ስሜት ለማሟላት የምሽቀዳደም እንስሳ አይደለሁም። በፍጹም አላምንም። እሱ የኔ ችግር አይደለም። ዋናው ነገር ግን በእኔና በሷ መሀል ምንም የተፈጠረ ነገር አለመኖሩ። ቆይ ምን ማለት ነው እሱ? ይሄ ምንም የሆነ ነገር የለም ማለት ነው። ደግሞ ይሄንን ያደረኩት እኔን ባታገኝ ኖሮ በዛን ሰዓት ሳሮን የማይሆን ነገር ውስጥ እንደምትገባና ሌላ ቦታ እንደምትሄድ እርግጠኛ ስለነበርኩኝ። እሺ ታዲያ እንደዛ ከሆነ ለምን እኔ እንደውልህ አልጠራኸኝም? እሱን እኔ ሳልሆን እሷ ብትነግርሽ ጥሩ ነው። ለማንኛውም እኔ አሁን ወደ አስመራ እየሄድኩኝ ስለሆነ አስመራ? አዎ፣ ከዛ ደውዬ አናግራችኋለሁ። አሁን ግን እሷ ብቻዋን ስለሆነች ይጅላት ብቻዋን መሆን ብቻ ሳይሆን እሷም የምታውቀው የሆነ ነገር እንደተደረገ ነው። ምንም የተፈጠረ ነገር እንደሌለ ነግረሽ አጽናኛት። እሺ ይኸውልህ፣ ቆይ ተፈሪ፣ ንጽህናዬን አምነሽ እስክትቀበይ ድረስ ላናግርሽ አልፈልግም። ለማንኛውም እዚህ ፓኖራማ ሆቴል ስለሆነ ያለችው ሳትነጋ በፊት እናገኛት። ቻው። አሜሪካን ሀገር የሚገኘው የሾላ ቴክኖሎጂ እህት ኩባንያ የሆነው አክት አሜሪካን ኮሌጅ ከመሃርሽ ዩኒቨርሲቲ ጋር በመተባበር በኮምፒውተር ሳይንስ፣ በቢዝነስ አድሚኒስትሬሽን የድህረ ምረቃ ፕሮግራም ለመስጠት በምዝገባ ላይ ይገኛል። በተጨማሪም አሜሪካ ወይም ካናዳ ለምትሄዱ በአጭር ጊዜ የተሻለ ስራ ሊይዙ የሚችሉበት አጫጭር ስልጠናዎችን በመስጠት ላይ እንገኛለን። አክት አሜሪካን ኮሌጅ 4 ኪሎ ቱሪስት ሆቴል ወረድ ብለው ዳኖ ሆስፒታል ሳይደርሱ ያገኙናል። 0118 12 44 88 አክት አሜሪካን ኮሌጅ ለተሻለ ህይወት። ሳሮን አንቺ ሳሮን ትንሽ ደስሚ ሳሮን ትንሽ ሰዓት አልፏል። ተፈሪ ነግሮኝ ነው። ወይኔ ጉዴ
አንቺ ቶሎ እንደማትነሽ ስለገመተ ሪሴፕሽኑ አላለችው ልጅ ነግሯት እኮ ነው ካርድ ሰታኝ ነው የገባሁት። ወይ ጉዴ ጉዶኛለሁ በእኛሉ ማታ ከተፈሪ ጋር ነበር ያመሸነው። ወይኔ ጉዴ ጉዴ እና ያልሆነው ሆኖ ተፈሪ ይዞኝ አደረ ማለት ነው። አይ እንደሱ እንኳን አልሆነም። እንደምታስቢ ምንም አይነት ነገር አልተፈጠረም። በምን አውቀሽ ነው እንደዛ የምትይኝ? ተፈሪ ነግሮኝ ነው። እና ምን ሹሩዲ እንዴት አላምነውም? ኮነ በጣም ምስኪንና የዋህነሽ ማለት ነው። ይሄ የዋህነት አይደለም። ካልሆነ አይደለም ተፈሪ ሌላ ማንንም ሰው ከባሏ ተጣልታ ቤቷን ጥላውታ ያደረችን ሴት አስከሬ ይዣት አደርኩ ይለኛል ብለሽ አትጠብቂም ነበር። እሱስ ልክ ነሽ። ግን ሰውየው ተፈሪ ባይሆን ኖሮ እኔም ለማመን እቸገር ነበር። ተፈሪ ደግሞ አይዋሽ። እኔ አምነዋለሁ። ስለዚህ ምንም ነገር እንዳልተፈጠረ እርግጠኛ ሆኜ ነው የምነግርሽ። አትጠራጠሪ፣ በደንብ አርቆርጎታል። ቆይ ታስቢ ያን ያህል ዘመን በፍቅር ሲያስቸግረኝ ኖሮ እኔ ራሴ ሰተት ብዬ ወጥመድ ውስጥ ከገባውለት በኋላ እንዴት ሆኖ ነው እሱም ቢሚለው? እሱን አላቅም። ግን እሱም ቢቢልሽ ኖሮ ሌላ ሰው ጋር ሄደሽ እንደምታድሪ ስላወቀ ነው። ምን? አዎ ሌላ ሰው ጋር አድረሽ የሚጸጽትሽን ነገር እንዳታረጊ ከዛ ለመከላከል ነው አብሮሽ ያደረው። ባለጌ በይው። ደሞ ነው ሻነኝ እንዴ ከማንም ጋር ሄጄ የምጋደመው? እንግዲህ ሻል ልበሽና እንውጣ። ተነሽበሽ ደውዬ ስጠራው ደግሞ በደንብ አስታውስ ነበር። ምንም እንዳይነት ፍንጭ የሚሰጥ ነገር አልተናገርኩትም። ሻውን ተረጋጊና ልበሽ። እንዴት ነው እሱ እንደዚህ አይነት ነገር እየተናገርሽኝ የምንረጋጋው? እንዴ ቆይ አንቺ ምንድነው ይሁን የምትይው? ቆይ ግን እሱ ለዚህ ነበር እንደዛ አገላብጦ ሲስመኝ የነበረው? ምንድነው የምትይው? ከሌላ ሰው ጋር ሄጄ እንዳልማግጥ ሊጠነቀቅልኝ አስቦ ነው እንደዛ በሲቃ እየተነፈሰ አንገቴ ስር ሲወሸቅ የነበረው? ሳሮን ተፈሪ ስሞኛል እያልሽኝ ነው? በደንብ አድርጎ ነው። እየመጣ ከባሩ ጀምሮ መንገድ ላይ ሁሉ ሲስመኝ ነበር። እዚህም ከገባን በኋላ እኮ እዛ ጋር ልብሴን አውልቄ እንዴ በደንብ አድርጎ ከሳመኝ። በቃሽ በቃሽ። እንደ ሙሽራ አንከብኩ እንደዚህ በቃሽ አልኩሽ እኮ አሰሚም እንዴ? السلام عليكم. السلام عليكم. اسمع السلام عليكم. السلام عليكم. اوكي سمع صوتك يا شباب. ابشر. أبشر لا تخاف لا تخاف تتعافى إن شاء الله قبل الحين. أنا موافق الحين إن
شاء الله بتكون خير وكمان الله معك يعني تكلم عربي مش خذ قول بسم الله بشوف ለምንድን ነው እንደዛ ይጮሽብኝ? እንደዚህ ነገር እየተናገርሽ ታዲያ እንዴት ብዬ እንሰማሽ ነበር የፈለግሽ? እውነትሽን ተዋርጃለሁ። ምንም ማሰቢያ ጭንቅላት ያልፈጠረባት ነውረኛ ሴት ሆኛለሁ። ሳሮን አውሉሊ ሴትነቴን አርክሺ ራሴን አቆሽሸዋለሁ። አንቺ ጤና የለሽም እንዴ? አዎ ጤና የለኝም። የራሴን ቆሻሻ ሳላጠራኩ አንቺ እኮ ምንም ያረክሽው ነገር የለም። ያ ነው እንጂ ሰይጣን የሆነ ሰውዬ አድብቶ ሲጠብቅ ቆይቶ ጉድ ያረገሽ እሱ ነው። ታይ ሉሊ በከንቱ አትኮነኝ። እሱ ምንም አላረገኝ። ምን? ያው ራሴን እንጎትጉቼ ይጠራት። አንቺ ጠራሽውስ እንደሆነ ለባለጌ ፍላጎቱ መጠቀሚያ ሊያረግሽ ካላሰበ በስተቀር ለምን እኔን ደውሎ አልጠራኝም? እሱንም ቢሆን የከለከልኩት እኔ ነኝ። ውሸትሽ ነው፣ አላምንሽ። ውሸቴን አይደለም ሉሊ። በቃ ጎትጉተሽ ትወስጂኛለሽ በሚል ፍርሃት በልጁ ስም አስምዬ እንዳይደውልልሽ ያደረኩት ራሴ ነኝ። እንደዛ ያረግሽስ እንደሆነ ደሞም ቅድም ንግግሩ ስላናደደኝ ነው እንጂ እሱ ምንም አላረገኝም። ራሴ ነኝ ስገፋፋው ነበር። ሳራ ምንድነው እሱ የምታወሪው? ጉዴን ነውሬን ቅሌቴን ነው እየነገርኩሽ ያለሁት ሉሊ። አቤት አምላኬ እንድታረገኝ ቆሽሻለሁ። ራሴን ከምታስቢው በላይ ቆሽሽ። ተይኝ በቃ ለምን እንደዚህ እስኪ ንገሪኝ፣ ከዚህ በኋላ አብይን በምን አቅሜ ነው የምወቅሰው? እሱ በተጨማለቀበት ነውር ከተጨማለኩ በኋላ በምን ሞራሌ ነው እሱን የምከሰው? ሳሮን የሆነው ነገር አንዴ ሆኗል። አሁን ያንቺ መረባበሽ እንደዚህ መሆን የሚያመጣው ለውጥ አለ? ምንም ለውጥ የለም። ወይኔ ሳሮን እድሜ ልኬን ጠብቄ የኖርኩትን ክብሬን እንደዚህ በአንድ ቀን ገደል ልክተተው? ተፈሪ ነው ማለት ነው። እና ምን ያስደነግጥሻል? አንቺና ልኩን ንገሪው። ምን አረገ ብዬ? ምን አረገ? ከዚህ በላይ ምን እንዲያረግሽ ነው የምትፈልጊው? አምጩ፣ እኔ ራሴ አናግረዋለሁ። አምጩ፣ ራሴ። ሄሎ ውድ ተመልካቾቻችን ሰሞኑን በአንዳንድ አካባቢዎች ላይ የድምጽና ምስል መቆራረጥ ማጋጠሙ ይታወቃል። በመሆኑም ይህንን ችግር ለመቅረፍ በተከታዮቹ ቁጥሮች ማለትም ፍሪኩዌንሲ 11512፣ 11511፣ 11513 እና 11514 ሲምቦል ሬት 27500 ፖላራይዜሽን ቨርቲካል ናይልሳት አሊያም ኢትዮሳት ላይ በድጋሚ በመጫን በጥራት መከታተል የምትችሉ መሆኑን በአክብሮት እናሳውቃለን። ኢቢኤስ የርሶ ቀዳሚ ምርጫ።
አልገባኝም። ለምንድን ነው ስብሰባውን ማን ጀምረው? አብይ ዳናይትን እንጠብቃት። እስከ መቼ ነው እሷን የምንጠብቃት? እንደማትመጣ በእርግጠኝነት ነግራን አይደል ሄደችው? ልክ ነች። ግን ምንድነው ተስፋ ያደረኩት አባቷን አናገራቸው እንደምንም እንድትመጣ አድርጋታለሁ ስላሉኝ ነው። ቢሆንም ገና ከፊታችን በጣም ብዙ ስራ ይጠብቀናል አይደል እንዴ? ስለዚህ እሷን ቁጭ ብለን ከምንጠብቃት ብንጀምር የሚሻል ይመስለኛል። ይሻላል? አዎ ይሻላል። በዚህኛው አጀንዳ ላይ ዳናዊትን መጠበቀው ይሄን ያህል አስፈላጊም ስላልሆነ አንደኛውን አጀንዳ እየተነጋገርን እንጠብቃት ይሻላል። ያው እንግዲህ አጀንዳችን ሁለት ነው። አንደኛው የጽዮን ውሉን አፍርሼ ስራ አቆማለሁ ያለችው ጉዳይ ነው። ሁለተኛው ደግሞ የድርጅቱን ምስጢር ጠብቀን ተከባብሮ የመስራትን ይመለከታል። እነኚህ ናቸው። በዚህ ላይ ሌላ አጀንዳ አለች ሲሆን ክፍል ወደ ስብሰባችን መግባት እንችላለን። በጣም ጥሩ። ጀመሪያ ጥያቄያችን የሚሆነው ጽዮን ለምንድን ነው ውሉን አፍርሰሽ ልትለቅ የፈለግሽው? እኔ ውሉን የማፍረስም ሆነ የምወደውን ስራ የመልቀቅ አላማ የለኝም። ምን? አንቺ እኮ ነሽ በግልጽ ቋንቋ ስራውን መልቀቅ እፈልጋለሁ ያልሽ አይደለም እንዴ? እሱን አልክድም ብያለሁ። እና ታዲያ? እኔ ግን ውሉን እናፍርስ ብዬ የተጠየቁት የምሬን ሳይሆን ልፈትናችሁ ስለፈለኩ ነው። ምን ነው እሱ የምትፈትኝ? ስራው ላይ ያላችሁን ኮሚትመንት። የድርጅቱ ዋናው ጥንካሬ የሚለካው ባለው እምነት ነው አይደለ? ይህንን ደግሞ እኛ ላይ በተለይም ደግሞ ሁለታችሁ ላይ ማግኘት አልቻልኩም። አልገባኝም። እንዴት ነው ታማኝ ለማለት? ለምሳሌ ውሉን ስንፈራረም ማንኛውም ተዋዋይ ወገን ውሉን እስከ መጨረሻው ድረስ የመጠበቅ ግዴታ አለበት። ማንኛውም ሰው ውሉን ካፈረሰ ተገቢው ቅጣት ተቀብሎ ውሉ መቀጠል አለበት ይላል አይልም? እና ያለስ እንደሆነ ስለዚህ እስከ መጨረሻው ውሉን ጸንቶ መቆየት አለበት። እናንተ ደግሞ በቀላሉ ሊሂድ ስላችሁ ካለምንም አቅማማት ነው የለቀቃችሁ። ታዲያ ሲሆን ይሄ እኮ ያደረግነው ሁኔታች ስላሳዘነን እንጂ አብይ ሀዘኔታና ስራ ይለያያል። ስራ በህግ ነው መመራት ያለበት። እና አንቺ በራስሽ ጊዜ በሁለት ቀን ውስጥ ካላሰናበታችሁኝ ሞቼ ይገኛለሁ ስላልሽኛ ይሄን ተረተን ስለረዳንሽ አሁን መልሰሽ እኛን እየወቀስሽ ነው ማለት ነው። እኔ ልወቅሳችሁ አልፈለኩም። እና ምንድን ነው ታዲያ? እርግጥ ነው ብዙ መንገድ መታችሁን ይነረርታችሁኛል። በተለይ ደግሞ ዱባይ በጣም ደስ የሚል ጊዜ ያሳልፈናል። እኔ በጣም ነው የምወዳችሁ። እሺ ጽዮን፣ ያደረግሽው ነገር በፍጹም ፍቅርን የሚገልጽ ነገር አይደለም ነው ቶምዬ። ቀረብ ብለህ በደንብ ብታየው ፍቅሬን የሚገልጽ ነው። አሁን የያዝነው ትልቅ ሀሳብ ነው። ከፊታችን በጣም ትልቅ ፈተና ይጠብቀናል። እነዚህን ፈተናዎች ማሸነፍ የምንችለው ደግሞ ውሉን አክብረን መስራት ስንችል ብቻ ነው። ሀሳብሽ ጥሩና ተገቢ ይመስላል። ስለዚህ ከዚህ በኋላ ውሉን በስነ ስርዓት አክብረን ዛሬ በቃለ ጉባኤ እንድንፈራረም ነው ፈልገው። ልጅ ዳናይት በተገቢው ሰዓት ነው የመጣሽው። አይዞህ። ስንት ነው የሪሴፕሽን ቁጥር ንገሪኝ። ምን ያደርግልሻል? ስልክሽ ባላንስ የለውም። ልደውልላቸውና ካርድ ይላኩል። ንገሪኝ። ያንቺ ስልክስ? ስልኬ መኪና ውስጥ ሆነ የመጣሁት። ሳሮ ንገሪኝ። እኔ ላቀው ከአንቺ ጋር ምን አጨቃጨቀኝ? 9 ቁጥር አንድ የሚያደርጉት ብዙ ጊዜ ሆቴሎች። ሄሎ ሳሮን። ሳሮን አይደለም ሉሌ ነኝ። ለምን ደወልክ? ምን አይነት ጥያቄ ነው? ይሄ ግልጽ መሰለኝ። ለምንድን ነው የደወልከው? እንዴ
ምን አድርጌ በምን ምክንያት ነው የሁሉ የቁጣ ማት ምርግ? እሱ ሳይሆን ሳይገባ ቀርቶ ነው። ምንም አታውቀው ልጅ ካቆሸሽካት በኋላ እንዲህ ስትል አታፍርም? ሉሌ በጤናሽ ነው እንደዚህ የምትይው? አዎ በጤናሽ አይመስለኝም። ምንም ነገር እንዳልተፈጠረ ነግሬሽ የለም እንዴ? ይሄ የሌባ አይነ ደረቆች የተለመደ ውሸት ነው። ሉሌ ስነ ስርዓት ይኑርሽ። ሳሮን ሁሉንም ነገር ነግራኛለች። እንደ እባብ ቆዳህን አለስልሰህ ልጅቷን ካቆሸሽካት በኋላ በቃሽ ሉሌ። አይበቃኝም። እሺ አሁን ሳሮን አገናኝ። እሷ ልታወራ እኮ ስላልፈለገች ነው እኔ ስልኩን ያነሳሁት። አገናኝ ያልኩሽ አገናኝ። አላገናኝም። ደግሞ ካንተ በሰው ልትቆጣኝ ትፈልጋለህ እንዴ? ሳሮን የማይሆን ነገር የተፈጠረ መስሏት እየተጨነቀች ነው አይደለም? ታዲያ እንዲህ አድርገህ ካቆሸሽካት በኋላ እንዳትጨነቅም ትፈልጋለህ? ስለ ስድብሽ አመሰግናለሁ። ነገር ግን ምንም አለመፈጠሩን የሚያስረዳ በቂ ማስረጃ ስላለኝ እሱን ላሳያት ነው። ስልኩን ስጫት። ምን? አዎ ጓደኛሽ በማይሆን ነገር እንዳትታመም የምትፈልጊ ከሆነ ስልኩን ስጫት። እንከን ነገር ረን ያላናግረው ምንም እንዳላረግን የሚያሳይ ማስረጃ አለኝ ነው የሚለው ነገር። ሉሌ ስታስቢው ምን አይነት ማስረጃ ሊያሳየን ይችላል? እርግጠኛ ለመሆን እኮ ሚልሽን መስማት አለብሽ። እንኪ ሄሎ ሄሎ ሳሮን። በማይሆን መንገድ ራሴን ካዋረድኩ በኋላ የምን ማስረጃ ነው? አይዞሽ ራስሽን የሚያዋርድ ምንም ነገር አልሰራሽ። አይ ተፈሪ ሙች እውነቴን ነው። ክፍል ከገባን በኋላ የነበረውን ሁኔታ በጠቅላላ በካሜራ ቀርጬዋለሁ። ምን? የቀረጽኩትን ነገር በጠቅላላ ስለላኩልሽ ከፍተሽ ማየት ትችያለሽ። እውነትን ነው? እውነት መሆን አለመሆኑን ለማረጋገጥ እኮ የትም ሳትሄጂ ስልክሽን ከፍተሽ ማየት ብቻ ነው። እሺ ሊያው። ቆይ ስሚ፣ ብቻሽን ነው የምታየው። በምንም አይነት ለሉሌ እንዳታሳያት። ለምን? በቃ ምክንያት ምናምን መጠየቅ አያስፈልግም። እንዳታሳያት ብያለሁ፣ እንዳታሳያት። የምንወያይበት አጀንዳችን በየትኛውም አጋጣሚ ማንም ሰው ምንም ነገር ስለጠየቀ ላንለሳለስ፣ በውሉና በውሉ መሰረት ብቻ ስራችንን ሰርተን ለመጨረስ በዚህ ተስማምተን ወስነናል አይደል? በጣም ጥሩ። እንግዲህ ወደ ሁለተኛው አጀንዳ እንግባ። ጥሩ ቀጥታ። መልካም። እሺ እንግዲህ ሁለተኛው አጀንዳ ያው የድርጅቱን ምስጢር ጠብቆ እና ተከባብሮ ስራውን እንዴት ማስኬድ እንደሚቻል የሚመለከት ነው። ቴዲ አንተንም ያስጠራሁ ለዚህ ነው። እሺ በዚህ ቅር አይልህ? ኧረ አይለኝም። እንደውም በጣም ነው ደስ የሚለኝ። በጣም ጥሩ። እና የአንድ ድርጅት ወይንም የአንድ ሰራተኛ ትልቁና ዋናው የመጀመሪያው ስነ ምግባር ምንድን ነው? የድርጅቱን ምስጢር መጠበቅ ነው። በዚህ በኩል እኛ ከሽፈናል። በተጨማሪ ለስራችን ጥንካሬ እያንዳንዳችን መከባበር ወሳኝነት አለ እና ሌላው ምንድን ነው? እንዲሁም ዝም ብሎ መጥፎ ቀለም ቀብተ ነው ብቻ ሳይሆን እንዲሁም የሰውም ስም ማጥፋት በጣም ነውርና የሚያስከፋ ነገር መሆኑን እንድታውቁት እንፈልጋለን። እንግዲህ ያው እኛ ዱባይ በነበርንበት ወቅት ማንነቱን የማናውቀው ሰው ለአብይ አማች ስለ ጽዮን መጥፎ ነገር በመናገርና ስልክ ቁጥራችንን በመስጠት ምስጢር አባክኗል። ይቅርታ፣ የማናውቀው ሰው ነው ወይስ የምናውቀው? ኖ ጽዮን፣ እኛ በማስረጃ የተደገፈ ማንነቱን አላወቅንም። ስለዚህ አሁን ማንነቱን የማናውቀው ሰው ብለን ብንጀምር ነው የሚሻለው። ካልክ ይሁንልህ። እኔ ግን በነገሩ እርግጠኛ ስለሆንን ምክንያቱም ብንጠይቀው ይሻላል ብዬ ነበር። ጥሩ። አይ ማንነቱን ከማወቅ ብንጀምር አይሻልም እንዴ? ዳናይት፣ በዚህ ጉዳይ ምን የምትይው ነገር አለሽ? በመጀመሪያ ያለ ፍላጎቴ በአባቴ አስገዳጅነት እዚህ እንድመጣ ስላደረገኝ በጣም ነው ቅር ያለኝ። ዳናይት፣ ይህ እኮ ያለፈ የሞተ ነገር ነው። ለምን ተመልሰን ወደዚህ እንመጣለን? አሁን ትልቁ ነገር አሁን በምንወያየው ጉዳይ ላይ ምን አስተያየት አለሽ? እንዳለችው ደምድማችሁ ከጨረሳችሁ በኋላ እውነቱን ብናገርስ ማን ያምነኛል? በጭራሽ ላናምንሽማ አንጠራሽም እኮ። ዳናይት መሰለሽ፣ እኛ ላናምንሽ እንችላለን። አንቺ ግን እውነቱን ብቻ በመናገር ቢያንስ አንድ ትልቅ ነገር መስራት ትችላለሽ። ደግሞ እንደው ዝም ብለን በፍጥነት የደመደምነው ውሳኔያችን በጣም ልክ እንዳልሆነ ገብቶን ነው ድጋሜ ጠራንሽ።
እሺ ለሷ አለኝ አመለካከት የተቀየረው ውልና ማስረጃ ሄደን የተፈራረምን ቀን በተናገራችን በጣም አስቀያሚና አጸያፊ ነገር። ሴትዮ አሁን ዙሪያ ጥምጥም ምን ያዞርሻል? የተጠየቅሽው ነገር በስነ ስርዓት አትናገሪ? እሺ ወደዛው የመጣው ነው። ከዛ በኋላ በምትነግራችሁ የተለያየ ታሪኮች እንደ መልአክ አርጋችሁ ቆጠራችኋት። ያኔ በጣም ነበር የደነገጥኩት። ሴት ነኝ። እንደሷ አይነት ብዙ ሴቶችን አውቃለሁ። ስለዚህ የተሰማኝን ጥርጣሬ ለእናንተ መጥቼ ነገርኳችሁ። ግን ልትሰሙኝ አልቻላችሁ። ከዛ በኋላ በለባለቤቴ ሄጄ ነገርኳትኝ። ምን ጭራሽ አልፈሽ ተርፈሽ ሄደሽ ሚስቱም ጋር ስሜን አጥፍተሻል ማለት ነው? ቆይ እስቲ አስጨርሻት። ምን ላስጨርሳት? አብይ ይኸው ጨረሰችው እኮ በቃ። እሷ ለሚስት ተናገረች፣ ሚስት ደግሞ ለአባቷ ነገረችው። አሁን የቀረው ስልኩ እንዴት እንደሰጠችው ማውራት ነው አይደል እንዴ? ሲሆን ይሁን ግን አስጨርሻት። ሐሳቧን ትጨርስ። ከተደረገ እሺ ከዛ ዱባይ ከመሄዳችሁ በፊት አብይ የተፈጠረው ነገር በሙሉ እንዳበሳጨው ነገረኝ። ዳግመኛ እንደዚህ አይነት ነገር ማድረግ እንደሌለብኝ አስጠነቀቀኝ። እኔም ከዛ በኋላ ነገሩን ሁሉ ተውት። ስለሷ ማሰቡንም እርግፍ አድርጌ ተውት። እሺ ቆይ ማለት አሁን ሚስጥሩን ማን እንዳወጣው የምታውቂው ነገር ይኖራል? አብይ የፍቅሬን ጥግ በምታውቀው በአባቴ ስም እልሃለሁ። አባቴ ሙት ማውቀው ነገር የለም። ቆይ ቴዲ አንተስ የምታውቀው ነገር የለም? ለአማችህ ስለ ጽዮን ክፉ ነገር የነገሯቸውንም ሆነ ስልክ ቁጥራችሁን የሰጠውን ሰው አሳምሬ ያውቀዋለሁ። ሳሮን የመጣች ሪሴፕሽን ጠብቅሽ። እሺ መሸሽሽ ነው ማለት ነው? ሽሽት አይደለም። ታዲያ ካልሆነ ነው አብረን እንየው። በፍጹም በምንም አይነት ነገር ቢሆን ይሄን ቪዲዮ ማየት አልፈልግም። ቆይ ግን እናንተ ችግራችሁ ምንድነው? እኔ ችግር የለብኝም፣ የሱን ግን አላውቅም። አይገርምሽም? ሁለታችሁም በጣም ከባድ ችግር ነው ያለባችሁ። እንግዲህ ነገርኩሽ፣ ችግር የለብኝም አልኩሽ አይደል? ታዲያ ባይኖርባችሁ ነው እሱ ከዛ ድረስ እንዳታሳያት እያለ የሚፎክረው? አንቺ አሻፈረኝ ብለሽ ላይ የምትይ? እንግዲህ ነገርኩሽ ሳሮን፣ ችግር የለብኝም አልኩሽ አይደል? እስኪ ትኩር ብለሽ ተመልከቺ። እኔ ሳላክ ከጀርባ የጀመራችሁ ድብቅ ግንኙነት አለ? እኮ ማለት ቴዲ እርግጠኛ ነህ? በደንብ እርግጠኛ ነኝ። መጀመሪያም እኮ እኔን ነበር መጠየቅ የነበረባችሁ። ግድ የለም አሁንም እንኳን አልረፈደም። ማን ነው ስራዬ ብሎ ስሜን እየተሽከረከረ የሚያጠፋው ሰው? ዳና አይደለቻል? እሱ አይደለችም፣ እኔ ራሴ ነኝ። አዎ የተናገርኩት ነገር በጠቅላላ ምንም ውሸት ያልተቀላቀለበት እውነት ነው። ቆይ አንተ ሲጀመር የታውቀኸኝ ነው እሱ ማቆም ሚስጥር እውነት ነው ምናምን እያልክ የምትዘላብደው? እኔ አሳምሬ ያውቅሻለሁ። አንቺም ረስተሽኝ ካልሆነ በቀር በደንብ አድርገሽ ታውቂኛለሽ። እኔ እንዳንተ አይነት የሰው ስም የሚያጠፋ ባለጌ ሰው አላውቅም። ምን ተልኮ ነው? አዎ የኔን እድገት ማየት የማይፈልገው ተፈሪ ልኮት ነው፣ ከፍሎ ልኮት ነው። ኧረ እባክሽ ዛሬ እንኳን የዛ ምስኪን ባልሽን ስማታ። ምስኪን? ማን ነው ምስኪን? ተፈሪ ነው ምስኪን የምትለው? እሱ ምስኪን አይደለም። ቆይ ተረጋግ እስቲ ጽዮን። ቆይ አትበለኝ ቶም። እያወቅ ሁሉን ነገር እያወቅ እስከ ድሮ ጀምሮ ተሸክሜው እንዴት እንደኖርኩ እያወቅ ነው ምስኪን የሚለው ፊቴ? ቆይ ቴዲ አሁን ያደረከው ነገር ከስራ እንደሚያባርር እያወቅ ነው ያደረከው ወይስ? ምክንያቱም ከጅምሩ እዚህ የተቀጠርኩት ምንም ነገር ጎሎኝ ሳይሆን ለዚህ ስለሆነ ነው። ታዲያ ይሄን ነው አልተከፈለው በምትለው? ይሄን ነው አልተቀጠረም የምትሉኝ? ንገሩኝ እስኪ ለሁሉም እናንተ ባታባሩኝም እኔ ከዚህ በኋላ መቆየት አልፈልግም።
አላማዬን ስላሳካሁኝ ከዚህ በኋላ ስራዬን በገዛ ፍቃድ ይለቅቄያለሁ። አረ ለቀቅ እንዴ? ለቀቅ ለካ የሰው ስም የትም ስታጠፋ ከርመህ ነው ስራው የምትለቀው? እባካችሁ ፖሊስ ጥሩልኝና ይሄንን ሰው እያሳስሩልኝ። ጥሩ። በፀጉርሽ ልክ የሚቆጠር የወንጀል ማት የተሸከምሽው አንቺ ወንጀለኛ እያለ እኔ አይደለሁም ወንጀለኛ። ወንጀለኛ ራስህ ነህ ወንጀለኛ። ስሜን አጥፊ ብሎ የቀጠረ ተፈሪ ነው። እኔ አይደለሁም ወንጀለኛ። እስቲ አንዴ ተረጋግተን እናውራ። የምረጋጋበት ምክንያት አይኖርም። አቤት ለምን ፖሊስ ታስቀበድልኝ? ምን ሰውዬ ጥራላት፣ አቶ አብይ ጥራላት። እርግጠኛ ሆኜ የምነግርህ ነገር ቢኖር ፖሊሶቹ ሲመጡ እኔን ሳይሆን እሷን ነው ቀፍድዶ የሚወስዷት እኮ። ለምን እሷን ቀፍድዶ የሚወስዷት? ምክንያቱም እስከ አንገቷ ድረስ የተጥለቀለቀች ወንጀለኛ ስለሆነች። አብይ ሲሰራይ ዝም ብላችሁ ለምን ታያላችሁ? ለምን ፖሊስ ጠርታችሁ ታሳስሩት? ምን ሰውዬ? ቆይ እንደውም እስኪ ልብ ብለሽ ተመልከች። የአብሮ አደግ ጓደኛሽ የሰላም ታናሽ ወንድም ነኝ። ምን? አሁን ስልኩ ይደውል፣ ፖሊስ ይጠራ። ማናት ሰላም? እኔ ሰላም ትባል ሰላም መቃብር እስክትወርጂ ድረስ ልትረሻት እንደማቺ ልቦናሽ ያውቀዋል። ሰላም ያቺ ምስኪን ጓደኛሽ በልጅነት በተፈጠረ ስህተት እድሜ ልኳን ጠምደሻት የኖርሽው ባሏን በማስገደድ ለረጅም ጊዜ ያማገጥሽ። በቃ አይበቃ በቃ ብያለሁ። አንተ ሰውዬ በቃ። ያለ ኃጢአቷ ለረጅም ጊዜ ስትቀጣያት ኖርሻል። ትዳሯን እንኳን ሳይቀር ያሳጣሻት ሰላም እህት ወጣልኝ። አፈ ይውጣልኝ። በቃ ቴዲ ና ለሁሉም በየሄደችበት ስሙን የምታጠፋው ባሏ ምስኪን ሰው ነው። ይህን ሁሉ ጉዷን እያወቀ ለልጁ ሲል ነው ይህን ሁሉ ዘመን ታግሷት ነው። ለምን አትወቃልኝም አንተ ሰውዬ? ቆይ ለሁሉም በጠቅላላ ጉዷን የያዘው ሲዲ ይኸው ነው። በቃ ተመልከቱት። ማንንም ድራማ የተሰራበት ሲዲ ነው። ማንንም